ነበርኩኝ ሁለት ጊዜ በባህር ሳመላልሰው ቤት ማማዲዋ ቤታችን እያልኩ ቦታ ገዛ ቢያንስ እያልኩ ስለከው የዛ ጊዜ ጅል ነበርኩኝ። ምክንያቱም ለቤት የብዬ ትዳር የብዬ እዛ ጊዜ ውስጤ እያወቀ እንደ ሌላ ወንድ እኮ ብር እየደበቀ ወይ እንትን እያለ አይደለም መጠጥ እየጠጣ ቤቱን አልጨረሰውም። የምንድንስ የባለጌ ሀብታም ይጋብዛን እንደሚባለው የዲህ የማያርግ ዲህ ሀብታም ይጋብዛን አስተካክሉ እንጂ ተይ እንጂ አስተካከልከው እና እየጋበዘ ሰው መጠጥ እየጠጣ ነው ብሬን የጨረሰው። እዚህም ሆኖ ስራ አይሰራም እና አሁን ያን ህይወት አለፈ። አሁን ደግሞ አዲስ ህይወት ለማን ሲባል ለልጅ ሲባል መጠንከር አለብኝ። እሱ ጉዝ አይደለችም ይላል ሲፈልግ ልጅ አይደለም ይላል ሲፈልግ ደግሞ የማይለው የለውም። ስለዚህ ግን ደግሞ ለማን ስለው ጠንካራ መሆን ያለብኝ አሁን ለልጅ ያ በልተውኝ ገንዘብሽን ያዥ፣ ገንዘብሽ ይጦርሻል፣ ገንዘብሽ ኢንሻአላህ ልጅሽን ያሳድግልሻል። ከዚያ ውጭ ይሄ ቀይ ሲያይ ቀይ የሚሆን ጎረምሳ ነጭ ሲያይ ነጭ የሚሆን ጎረምሳ ብለሽ ማመድዬ ማሬዋ ይለኛል ሲያታለለኝ አንጀቴ ሲበላው ማሬዋ አረብርሽን ተቀበዩ አረቦች ላይ አለቁት በዛባቸው ሲበዛባቸው እነሱ ጥሩ አይደለም ይለኛል አንጀቷን ሊበላ ኢትዮጵያ ሆኖ ደግሞ ምን እንደሚለኝ ታውቃላችሁ? ኢትዮጵያ ሆኖ ማለት ነው አዲያም በርገዴ ምን ይላል መሰረት ቤት ከተማ በዛ ሰዓት 300,000 ነበር የሚሸጠው ቦታ ማለት ነው ከተማው ሁሉም ሰው የሚገዛበት። ከዛ ላኩልህ ማለት ነው ከ300,000 የበለጠ ነው ላኩልህ። ሲጀመር አካውንት የለውም ነበር። እኔ ታይዞ ሲሄድ አካውንት ወጣው። እኔ ብር ልልክ ነው አካውንት አውጣ በራስህ ነው መልክልክ ብዬው ማለት ነው። ወይም ደግሞ በወንድም ልላክና ምናምን ብለው ቀር አለው ገባማ ወይ በአባት ልላክ ብለው ቀር አለው። ከዛም አካውንት አወጣ። ስንት ቤተሰቦች ጋር እየተጣላሁኝ ስንት ነገር ሆኔ ቦታ ግዛ ብዬ ከተማ ላኩለት። እኔ 300,000 በኢትዮጵያ ማለት ነው 370 ይሁን 80 ይሁን ነው ይቻላል አለም ከስተ ሁለት አንዱ ነው። ምን ቦታ ይገዛል በ80,000 ብር ገጠር እሳቸው መንደር ገጠር በ80,000 ብር ገዝቶ ቁጭ ከዛ 300 ይላል ከዛ 300 አላለም የገዛው በዝና አለኝ በዝና አለ ነግሮኛል። የቀረው ጠፋልኝ። በቃ በዛም ተስፋ አልቆረኩም። መልሼ ደግሞ የጅልነቴ ማለት ነው ጅለሽ በሉኝ ጅለኛዋ መልሼ ስራ ብዬ ደግሞ መልሼ ስንት ነው ያላኩት? አንድ ጊዜ 14,000 ያላኩኝ። ከዛ ምን ያደርጋል እንጨቱን ምናምኑን አምጥቶ አለ እንጨት ምናምን ቆርቆሮ ምናምን አምጥቶ ያዘው ብልግና እያረገ ከዛ በኋላ እኔ ታወያ በቃኝ። ስለዚህ ቤት እያልከኝ እንደበደልከኝ በቃኝ። ቤቱም አያልቅም አንተ እየጠጣህና እንትን እያልክ በቃኝ። ይደከመኝ ስለው እኔ ምን አገባኝ ተይ ውሃ አሁን ቤቴን እኮ ባረገው እንደዚህ ይሆናል። አንቺ ቀረብሽ እንጂ ቤቴን ታላልሽ የራስሽ ጉዳይ ገናክሽ ላይኬ ለቤቱ ሊወርቅ ነው ቤቱ ምስጦጣበት ይለኛል። ስልክ ደግሞ ቤቱን አያስጨርስ እና የድሮይቱ ጠይባ ያቺ ጅሏ አገዟ ቤት የትትል ትዳር የትትል ለፍቅር ትትል ዝቅ ያለችው ጠይባ ያቺ ምን አገዝ የለችም። አሰላማ ተቀብራለች። አሁን አዲሷ ጠይባ ናት። እስከ ዛሬ ማኝ ነበር እኮ ተከታትሎ ነው ተይዞ የሄደው። ያንን ምን ማላልኩም አመጣሁት መልሶ ደግሞ አምጥቼው እኔ ወደ ገጠር ብዬው የሚሻዋር ብር ሰጥቼው ወደ ስራ ያትመለስ ወደ ስራ ወደ ገጠር ሳይወጣ ወደ ኃይል ቁጭ አለ ጅዳ ላይ ማለት ነው። ቤት ሴቶች እየዋረደ ቁጭ አለ ለሚሻዋር የተባለውን ብር መጠጥ አደረገ። ከዛ በኋላ ብር ጠፍታ እንደገና ወርቄን ሽጬ ሌላ ዛሬ ሳገዛ ወርቅ ሽጬ ስም አዳምጡ የመጀመሪያው ባለ ገዛልኝ ወርቄን ሽጬ ከዛ እሱ ሸኘሁት ይላል ነው ዩቱብ ከፍተዋል። በዩቱብ እንኖራለን ተባብለው አሁን ቀጥይ ተቆረጠ። እሷ ኢጃዛ ቤት የለውም። እዚህ ለሶስት ቀን ብዬ መጣሁት። ኢጃዛ ማለት እንደገና ተቀበልኩት። በባህር መጣ ተቀበልኩት። ታይ አረቦች ቤት ተሰጥቶ ችግር የለውም የሚቀበታሉ። ሲመጣ ቅጭጭ ብሎ ኢትዮጵያ ሆኖ ለክለካ ላይ ባል ወፍሮ ነበር። እንግዲህ በጊዜ መንገድ ተጎድቶ ቅጭጭ ብሎ እንዲያለ ከማል ወሮ ነው የመጣው። ግን አሁን ሰጥቶ ገና ተብሎ እየወጣ ነው። ከማል አንገብቶብኝ ወላሂ ሮማ ጋር ተቆጭ ከማል ወሮ ነው የመጣው። በባህር የመጣ ሰው ከማል ወረዋል ማለት ነው። ድሮ ሲመጣ ይወራቸዋል። አንዳንድ ይወራቸዋል። ከዛ ምን ገራቸው ጌሻ ዴቆት ገጠር የሚሰራ ሰው ያውቃል። ጌሻ ዴቆት ግማሽ የግማሽ ዴቆት አለ ግማሽ ዴቆት የጌሻ ግማሽ ዴቆት አምጥቼ ሁለት ጊዜ ነው ያመጣሁት። እንጀራን እየጋገርኩ አረብ ቤት እንጀራን እያላፍኩኝ ስጋዬን እያስመጣሁ ዝግ እየሰራሁኝ የከምሴ ላይ ደግሞ አረቦቹ ስራ ጋራ ጥብሴን እያዘዝኩኝ እማበላው ልንገራችሁ ፍርፍሩ ምን የሚቀር ነገር አለ? ስሙን አረብ ቤት መሆናችንን አትተው። ያበደ ምግብ ነበር ሳበላ የነበረው። ገንፎ ነው አላልኩም። ገንፎ ጭራሽ አይወድም አልሰራለትም ገንፎ ሲጀመር እና ላይ ከመጀመሩም በፊት ገና ነበር እንኳን ሌላ አይደለምና በባህር እንደገባ ራሱ ጥሩ ነው ብዬ ነው የማስበው። ላይ ዝም ብሎ ዘይነት ጥቁር ስራ ይሆናል። በቃ ለቪዲዮ ብቻ ነው ቪዲዮ ለመስራት እዛ ላይ ዝም ነው
እንጂ ዲንታ ያለኝ ምናምን ስለዚህ ምናምን ሳይሆን ይፋውንም እነግረዋለሁ። ስራህን አትርሳ። ቆይ ስንት ዓመት ነው በፍቅር የቆዩት የሴት ወይዘሮ ጋር? 8 ዓመት ግጧት ነው እንዴ? ለማንም ሰው ይለያያል፣ ግን አግባብ አለው። እንደዚህ አይነት አንቀልባ ግን ያስጠላል። ገንዘብ አይደረግም እንዲ ወንድም ቢኖራትን ያው እህቴን እንዲህ ዝም ቢያደርገው ወላሂ ቂጡን ነው መወቀው አለበት እንጂ እንዴ አይደረግም፣ ነውር ነው። በቤተሰብ ቢሆን ገና ሳላገባው ቤተሰብ አላስገባም። ለምን ገና ሳላገባው ሰው አይሆንሽም ተይ እያሉኝ ነው። በቃ እየገባሁበት ሁሉ ነገር ስለዚህ ይበለኛል። ምንም አይደለም። ልዩ እኮ የሚለብሰው ራሱ የድሮ አባቶቻችን አንድ ኩንታል ጤፍ ይቆጥራል ሱሪው ራሱ። በእውነት አላየውም እንደ የለበሰውን ሱፍ ስለብሶ አይቶ ጭራሽ በንትኑ ምጥታላለም። እኔ ተሰይቶ ዜሮ የሚያስቀኝ ያችን ቀዳያ ካልስ ስታስወጣው ብቻ ነው። ሰውዬው ካልስ ስታስወጪው በእውነት ልዩማ ይችልበታል። አንተ አይተሃል። ለገንዘብ እኮ ነው እንደዛ የሚሆነው። እና እሷ እኮ አለች ምን አለች መሰለህ? እኔ አለች እግሬን ሲያሻሸኝ ጉንጬን ሲስመኝ እውነት ይመስለኛል አለች። ለካስ ሀሳቡ ሌላ ነው አለች። ወላሂ ምን ያህል እንደታዘበችው እግሬን ይረሳል አለች። የሆነ ማሳጅ ያደርገኛል አለች ሲፈልግ። ከዛ አለች አስተካክል በደረቁ ነው ሊያሽ የሚነሳው ማስመሰሉ አስመሳይ በደረቁ ማትሻይ ቁሜ ነው አልኩት። አረቤት ባዝሊት ነው ፋዝሊትን ካለዋለሁ ለሴት ወይዘሮ እኔ ጥያቄ አለኝ። አሁን ተይዞ በባህር ተመልሶ ቢመጣ ታነሺዋለሽ? ወላሂ አላነሳውም። ለሶስተኛ ጊዜ ፊት እኮ ይኸው እንደዚህ መጀመሪያ የተያዘው ማለት ነው። ላይፍ ላይ እንደዚያው አንድ ሴት ጋር ተዋውቆ ተከታትረው ነው ተይዞ የሄደው። ያንንም ምንም አላልኩም፣ አመጣሁት። መልሶ ደግሞ አምጥቼው እኔ ወደ ገጠር ብዬው የሚሸዋል ብር